ወገን ሰበር ዜና አልሰራም። ይሄኛው ኢቨንት ግን ብዙ ነገር እየተከሰተበት ነው። ላይክ በቀውጢ ሰዓት ሻምፓኝ እየሰረቀች ነው። እኚህ ሽማግሌ የራሳቸውን ማቋረጥ አልፈለጉም። ላይክ ተኩስ ብርቃችን አይደለም እንደማለት። ከፕሬዝዳንቱ ግድያ ሙከራ በፊት በጣም ዊርድ ነገሩ ደግሞ ይህ የዋይት ሃውስ ቃል አቀባይ ካሮላይን ሌቪት ኢንተርቪው ነው። It'll be funny, it'll be entertaining. There will be some shots fired tonight. ያበደ ኢቨንት ነው ማለቷ ነው። ሰው ግን እንደዛ አልተረጎመላት። የፎክስ ኒውስ በስልክ ያስገባት ሴት የካሮላይና ባለቤት አጠገብ ተቀምጬ ከተኩሱ በፊት ተጠንቀቂ እያላት ነበር ብላ ስትናገር ፎክስ ኒውስ አየር ላይ ሚውት አድርጓታል። ለምን መልስ አልተሰጠም። ትራምፕ በኋላ ሲናገሩ ሆቴል ላይ ይህን ዝግጅት ማድረግ አልነበረብንም፣ የጀመርነውን የኢስት ዊንግ ቤልሩም ፕሮጀክት መጨረስ አለብን ብለዋል። ራሳቸው የጀመሩት የዋይት ሃውስ ማስፋፊያ ፕሮጀክት ነው። ይህ ፕሮጀክት በሕግ እንዲቆም እየተሞገተም ይገኛል። ፕሮጀክቱ ከሰለሞን ቤተ መንግስት ከትንቢተኛው ጋር የሚያገናኙት ብዙዎች ናቸው። ወደዛ ብዙ አንገባም። ከትራምፕ በፊት ለምን ምክትል ፕሬዝዳንቱን ፈጥነው አነሱት ብዬ እኔም ሲኤንኤን ላይ ገርሞኝ ኮመንት አድርጌያለሁ። ከ80 በላይ ሪፕላዮች ላይ እንደተረዳሁት ግን አይ ቲንክ የተለያየ የሴኩሪቲ ቲም ስላላቸው በዛ ምክንያት ይሄ ሊፈጠር ችሏል። ሄነሪ ማርቲንዝ የተባለ 2023 የተከፈተ ትዊተር አካውንት ከ3 ዓመት በፊት የፖስተው ስም የግድያ ሙከራ አደረገ የተባለውን የኮል አለንን ስም ብቻ ነው። ሌላ ነገር አልፖስተም። በጣም ብዙ አዳዲስ መረጃዎች እየወጡ ነው። የዲስትራክሽን ማአት ነው እየተከሰተ ያለው። ይህ የጋዜጠኞች ኢቨንት በየዓመቱ ነው የሚዘጋጀው። ባለፈው ትራምፕን በመዝለፍ ከሾው ስራው እንዲታገድ የተደረገው ጂሚ ኪሜል በዚህ ኢቨንት ላይ ተረባውን አቅርቧል። መከላከያ ሚኒስትሩን፣ የጤና ሚኒስትሩንና የኤፍቢአይ ዳይሬክተሩ ላይ ከባድ ቀልድ ነው የሰነዘረው። አሜሪካ የሪያሊቲ ሾው ምድር ብዙ አዳዲስ ነገሮች ይኖራሉ። አፕዴት አደርጋቸዋለሁ።